ሰላም ምርጦቼ እንኳን ወደ ፊልም ሲኒማ በሰላም መጡ። በዛሬው የፊልም ቅኝታችን በ2017 የተሰራውን ዋት ሃፕን ቱ መንደይ የተሰኘውን አስገራሚ ፊልም ለእናንተ ምርጥ ተመልካቾች ይዤ ቀርብ ያለው። ግን ከእናንተ አንድ የምፈልገው ነገር አለ። እሱም ሁላችሁም ባካችሁን ሰብስክራይብ አድርጉኝ። እመኑኝ ፊልሙ ካልተመቻችሁ መጨረሻ ላይ ሰብስክራይቡን ተነስታላችሁ። በፊልሙ ዘና ፈታ በሉበት። ይመቻችሁ። በፊልሙ መጀመሪያም ላይ ዓለም በህዝብ ብዛት በጣም እየጨመረ እንደሆነ ይናገራል። እናም ሳይንቲስቶቹ ለህዝብ የምግብ አቅርቦት ሰው ሰራሽ ዘሮችንም መፍጠር ይጀምራሉ። እነዚህ ሰው ሰራሽ ዘሮች በተለያዩ ኬሚካል የተፈጠሩ ነበሩ። እናም ዘር ከተዘራ በጣም ብዙ እህል ይበቅላል ማለት ነው። ነገር ግን እነዚህ ዘሮችም በጄኔቲክስ ስለተበላሹ ከጥቅሞቹ ጋር ጉዳት ነበራቸው ማለት ነው። በዚህም የተነሳ በምድር ላይ መጥፎ የሆነ ተጽዕኖ ያሳድራል። በእናቶች ማህፀን ውስጥ ከአንድ በላይ ጽንስም ሊያድግ ይችላል በዚህ የተነሳ በእህሉም ምክንያት። ስለዚህ አስቡት፣ ልጆች በአንድ ጊዜ በርከት ብለው ወደዚህ ዓለም ሲገቡ የህዝብ ብዛት እንዲጨምር ያደርጋል። ስለዚህ አንድ ከፍተኛ ሴት ዶክተር ህዝቡን ለመቆጣጠር አንድ ልጅ ብቻ እንዲወለድ ፖሊሲ ታወጣለች። እንደ ማንኛውም ቤተሰብ አንድ ልጅ ብቻ ማሳደግ ይችላሉ። ነገር ግን ከአንድ በላይ ልጆችም ከተወለዱ እነዚህ ልጆች ለመንግስት ተላልፈው ይሰጣሉ ማለት ነው። አሁን ላይ ትዕይንቱ ሲቀየር በመንግስት ቁጥጥር ስር ያሉ ህፃናትን እየገደሏቸውና አሰቃቂ ሁኔታ እያደረጓቸውና የምግብ ቀውሱን ለመከላከል እያደረጉ መሆኑን እናስተውላለን። ካረን የምትባል ሴት በሌላ በኩል አለች። 7 ልጆችን ትወልዳለች እና ሁሉም ልጃገረዶች አንድ አይነት ናቸው። ተመሳሳይ መልክና እንዲሁም ቀለም ነበራቸው። ከሁሉም መካከል እነሱን ለመለየት በጣም አስቸጋሪ ነው። ነገር ግን ካረን እነሱን ከወለደች በኋላ ህይወቷን ታጣለች። ነገር ግን የእነዚያ ልጃገረዶች አያት በመንግስት ቁጥጥር ስርም ሊያስገባቸው አልፈለገም። ስለዚህ የእነዚያ ልጃገረዶች አያት በሐኪም እርዳታ በእሱ ስር ያስቀምጣቸዋል። የልጅ ልጆቹንም ስም የሳምንት ቀናት ይሰጣል። አንደኛው ሰው እሁድ ተብሎ ሲጠራ፣ ሌላኛው ደግሞ ሰኞ ይባላል። በተመሳሳይ መልኩ ሌሎችም እነዚህ ሁሉ ልጃገረዶች በተለየ ቀን ወደ ውጪ ለመውጣት ፍቃድ ነበራቸው። እሁድ የምትባለው ልጅ እሁድ ቀን ወደ ውጪ ትወጣለች። ሰኞ የተባለችውም ልጅ በሌሎቹ ቀናት ወደ ሰኞ ትሄዳለች ማለት ነው። ይህ የመንግስትን ትኩረት ለማስቀረትም አቅደዋል እና ሁሉም ልጃገረዶች የእናታቸውን ስም ካረንን እየሰጧቸው ወደ ውጪም ይወጡ ነበር። ስለዚህ ጥሩ ህይወትን ሊመሩ ይችላሉ። እናም አዲሱ የዓለም አዝማሚያዎችንም ሊማሩ ይችላሉ። ቴክኖሎጂዎችን፣ ኤሌክትሮኒክስ መሳሪያ በእነዚያ ልጃገረዶች እጅ ላይም አያትየው ይገጥምባቸዋል። ስለዚህ አንዲት እህት እውነቱን ለሌላ እህትም ልታካፍል ትችላለች። ከዛም ሐሙስ ለበረዶ ስኬቲንግም ከቤት ወጥታ ነበር። በዚህ ምክንያት ከጣቶቹ አንዱ ከፍተኛ የሆነ ጉዳት ይደርስበታል። አያታቸውም ይህን ከተመለከተ በኋላ የሌሎች እህቶችንም ጣቶች መጉዳት ይጀምራል። ስለዚህ ማንም ሊያውቃቸው አይችልም። በእጃቸው ላይ ሁሉም ተመሳሳይ የሆነ ቁስል ያኖርባቸዋል። ይህ ደግሞ ለእነሱ ጥቅምን ያስገኝላቸው ነበር። ከዚያም በኋላ ጊዜው ከ30 ዓመታት በኋላ ይቀየራል። የእነዚያ ልጃገረዶች አያትም ሞቶ ነበር። ነገር ግን ሁሉም 7 እህቶች ህይወታቸውን በአያታቸው ቋሚ ህጎች መሰረትም መምራት ይጀምራሉ። ነገር ግን እነዚያ ልጃገረዶች በተለመደው ህይወታቸው ምክንያት ሙሉ በሙሉ ደስተኛ አይደሉም። በኋላ ላይ ሰኞ ወደ ቢሮ ስትሄድ ይታያል። ሰኞ በምትሰራበት ቦታ አድሪያን የሚባል ልጅም እንደነበረ እንመለከታለን። ሰኞና አድሪያን እርስ በእርሳቸው ይዋደዱ ነበር። እናም ሰኞ ዕለት ብቻ ሁለቱም ይገናኙ ነበር፣ ምክንያቱም ሌሎቹ ቀናቶችም በእህቶቿ የተሞሉ ናቸው። ከዚያም ሰኞ ከስራ ባልደረባው ጋር ተገናኘች እና ሁሉም እንደ ካረን ስም እየጠሩ ነበር። ምክንያቱም በዘመናቸው ሁሌም የእናታቸውን ስም ካረንን እየሰጡ ወደ ስራቸው ይሄዳሉ። ነገር ግን በሰኞና በስራ ባልደረባዋ መካከልም ትንሽ የሆነ ቅራኔ ነበር እና የሰኞ የስራ ባልደረባም በእሷ ላይ መቅናት ይጀምራል። የቀረው እህቷ በሰኞ ማስታወቂያ ላይ ትተዋወቃለች ማለት ነው። ስለዚህ ሰኞ ሁሉም እህቶች በጣም ተደስተው ነበር። እናም ትዕግስት አጥተው ይጠብቋት ነበር። ምክንያቱም ሁሉም በተጠቀሰው ቀን የራሳቸውን ማንነት ይዘው ለስራም ይሄዱ ስለነበር ነው። ነገር ግን ምሽት ሆኖ ሰኞ አሁንም ወደ ቤት አልተመለሰችም። ስለዚህ የሰኞ ሁሉም እህቶች ስለሷ መጨነቅና ማሰብ ይጀምራሉ። በጣም ጎበዝ ሴት በመሆኗ አርብ የሰኞን መሳሪያ ያለበትን ቦታ መከታተል ትጀምራለች። ነገር ግን ምንም አይነት ሲግናል ልታገኝ አልቻለችም። ከዛም ማክሰኞ እንደ ሰኞ ሜካፕ በማድረግም ወደ ቢሮ ትሄዳለች።
እናም ሰኞ የምታውቅበት ቦታ እዛ ሰኞ የምትሰራበት ቦታ ከሄደች በኋላ ማክሰኞ እህቷ እንደጠፋችም የስራ ባልደረባ ትጠይቃለች። ምክንያቱም በመካከላቸው ቅራኔ ነበር። ከዚያም በኋላ ወደ ክለብ ትሄድና ማክሰኞ ከሰኞ ባልደረባ ጋር መነጋገር ትጀምራለች። እና ማክሰኞ ሁሉንም ነገር ለእህቶቿ በዛ መሳሪያ ኮንታክት ታደርጋለች። ከዛም የሲኤቢ 2 ወኪሎችም ማክሰኞን ይዘው ይሄዳሉ ማለት ነው። አገቷት። ከዛም የማክሰኞን ኤሌክትሮኒክ መሳሪያን ይይዛሉ፣ ያበላሹታል። በዚህ ምክንያት የእህታቸው መሳሪያ ምንም ምልክት የለም መልእክት ያሳያል። ከዛም ማክሰኞ ወደ ሲኤቢ ተቋም ይወስዷታል። የሲኤቢ ሴት ዶክተርም ለማክሰኞ ትላታለች የእናንተን 7 እህትማማቾችም ሚስጥር አውቃለሁ ትላለች። ከዚያም ሴትዮዋ ሐኪም ሁሉንም እህቶች እንዲገደሉ ታዛለች። ከዚያም የማክሰኞን አይን ዚጋ ያወጡታል። ከዛም በኋላ የማክሰኞን አይን ወደ እሷ ቤት ይዘው ከመጡ በኋላ በማክሰኞ አይን በመጠቀም የቤታቸውን በር ይከፍቱታል። በወኪሎቹና በእነዚያ እህታማሞች መካከል ታላቅ የሆነ ፍልሚያ ይካሄዳል። እነዚያ እህቶች ሁሉንም ወኪሎች ይገድላሉ። ነገር ግን እሁድ በዚህ ውጊያ የተነሳ ሰለባ ትሆናለች። ከዚያም እመቤቷ ዶክተር ሁሉም ወኪሎቹ እንደተገደለበት ታውቃለች። ከዚያም ወኪሉ ለሴት ሐኪሙ ይነገራል። ሁሉም እህቶች በጣም የሚፈለጉ ዝርዝር ውስጥ መግባት አለባቸው ይላል። ግን ያቺ ሴት ዶክተር በዚህ ሐሳብ አትስማማም። የፓርላማ እጩ እንደመሆኗ መጠን መጥፎ ተጽዕኖን ልታገኝ ትችላለች። እነዚያ እህቶች አይን የእህታቸው ማክሰኞ አይን መሆኑን ሲያውቁ እጅግ በጣም ተበሳጭቷል፣ እንዲሁም ፈርቷል። አሁን ሁሉም እህቶች የስራ ባልደረባቸውን ጠረጠሩ። ስለዚህ ሮቦ ራሷን ሳሸሽግ ሳፈራ ወደ የስራ ባልደረባ ትሄዳለች። ከዚያም ሽጉጥ ላይዋ ላይ ትደቅንና ላይ ደቅና ስለዚህ ሁሉንም ነገር እሱ ይናገራል። ሰኞ ከዶክተር ጋር ውል ተዋውላለች፣ ለሴት ሐኪም ጋር ተስማምታለች ይላቸዋል። በተመሳሳይ ጊዜ አንድ ሰው በወንድ የስራ ባልደረባው ላይ አሲድ ይደፋል። ከዛም በኋላ እዛ በጥይት ይመቷል ማለት ነው። እና ያ ወኪል ወደ ቤት ውስጥም ዘልቆ ይገባል። ነገር ግን ሮብ ያንን ወኪል በጥበብ አንቃ ትገለዋለች ማለት ነው። ከዚያም የወኪሉን ሽጉጥ በመውሰድ ሌሎችንም ወኪሎች ሁሉንም ትገላቸዋለች። ከዛ በኋላ ሮቦ ለመሸሽ ትሞክራለች፣ ግን ሁሉም ወኪሎች ያሳድዷታል። ከዚያም የሰኞ ጓደኛዋ አድሪያን ሰኞን ሊያናገር ወደ ቤት ይገባል። ነገር ግን ሁሉም ተመሳሳይ ስለሆኑ ቅዳሜ ከአድሪያን ጋር ይነጋገራል። ነካ ሲያረጋትም እናስተውላለን ማለት ነው። እሷም ከዛ እቅድ ያወጣሉ ማለት ነው። አርብ ለቅዳሜ ከአድሪያን ጋር ሂጂ እና ሚስጥር እናውቃለን ትላታለች። እሷም በኤሌክትሮኒክስ መሳሪያ ውስጥም ማይክሮቺፕን ታስተካክላለች እና ሲኤቢ ልንጠልፈው እንችላለን ትላለች። በሌላ በኩል ሮቦ ስትሮጥ በረንዳ ላይ ትደርሳለች። ከዛም አንድ ወኪል ከአንድ ህንፃ ወደ ሌላው ለመዝለል ስትሞክር ረቡ ላይ ኢላማ ያደርጋታል፣ ይተኩስበታል። ነገር ግን ተጎጂ ሆና ብትተርፍም እሱ ግን ገና መቶ ጭንቅላቷ ላይ ካነጣጠረ በኋላ በመጀመሪያ እይታ ሮቡ በሁሉም እህቶች ፊት ያበቃላታል። ከዚያም ቅዳሜ ከእሷ ጋር ወደ አድሪያን ቤት ትሄዳለች። የአድሪያን ጓደኛ እንደመሆኗ መጠን እየጠጣች ምናም ዘናፍታ እያለች ነበር። ከዚያም ቅዳሜ በመሳሪያ ውስጥ ባለው የተስተካከለ ማይክሮቺፕ አማካኝነት የአድሪያንን ኮምፒውተር ትጠልፋለች። ሁሉንም የሲኤቢ መረጃዎችም ለእህቶቿ ትልክላቸዋለች። መረጃውን እየፈተሹ እህታቸውን በጨረፍታ ያዩታል። አስቡት፣ እነዚያ ልጃገረዶችም ስለ እህታቸው ተጨንቀው ነበር፣ ግን አሁን ደስ ብሏቸዋል። ከዛም አድሪያንም ለጥቂት ጊዜ ወደ ውጭ ይወጣል። ብዙ ወኪሎችም እቤቱ ይደርሳሉ። ምክንያቱም ቅዳሜ እዚህ ብቻዋን ነበረች። በእህቶቿ ፊት ቅዳሜን ይገላታል። ያሳዝናል። እናም ከዛም ብዙ ፖሊሶች የእህቶቹን ቤትም ይከባል። ሐሙስና አርብ ከቤት ለማምለጥም እየሞከሩ ነበር። አርብ አብረን መሸሽ የለብንም በማለት ትናገራለች። ከዛም አርብ እቅድ ነድፋ እየሮጠች ወደ አንድ አፓርታማ ትገባለች። ከዛ ማይክሮዌቭን በመጠቀም ለእህቷ ባይ ትላታለች። አስቧት። ከዛ ለሞት የሚዳርገውን አፓርታማ አፈነዳችው። ጋይስ ራሷን መስዋዕትነት አደረገች። በርካታ የሆኑ ወኪሎች እዚህ አስቡት ፈንድተው ይሞታሉ። ራሷን መስዋዕት ያደረገችው የእህቷን ሐሙስን ህይወት ለማዳን ነበር። ይህን ዜና በማግኘታቸው አድሪያን እሷን ለማየትም ወደ ካረን ቤት ተንቀሳቀሰ እና አድሪያን ሞቷን አልተቀበለውም ነበር። አድሪያን ወደ እሷ ለመሄድ መኪና ውስጥ እንደገባ ከዛም በኋላ ሐሙስ በእህቶቿ ሞት ምክንያት አድሪያንን ጥፋተኛ ነህ ብላ
ትወቅሰዋለች። አድሪያን ሁሉንም ነገርም መረጃ ያገኛል። ሁሉም እህቶች ህይወታቸውን ሲመሩ የካረንን ማንነት እንደያዙ እዚህ ጋር ያስተውላል። ከዛም አድሪያን ለሐሙስ ይነግራታል። ከእህት ሰኞ ጋር በጣም እንወርድ ነበር ከትሽ ጋር፣ በዚህ ምክንያት በእርግጠኝነትም ረዳሻለሁ ይላታል። ከዚያም አንድ እቅድ ከነደፉ በኋላ ሐሙስን ወደ ሲኤቢ ተቋም ይወስዳታል። ወደ ሰውነት ቦርሳ ውስጥም ካስገባት በኋላ ከዛም ሐሙስ ሚስጥራዊ መረጃቸውንም ትጠልፋለች። እያንዳንዱን ነገር ትቀዳለች። እነዛ ሰዎች ህጻናቶችን ሲገድሉ ማለት ነው፣ የሲኤቢ መረጃዎች በመንግስት ቁጥጥር ስር አሉ የተባሉ ህጻናት በሙሉ ተገድሏል ማለት ነው። ስለዚህ መረጃ ያወጣሉ። ከዚያም ሁለቱም አብረው ሁሉንም ሰው መግደል ይጀምራሉ። ከዛም ማክሰኞን ወደሚያገኙበትም እስር ቤት ክፍል ይሄዳሉ። የማክሰኞ አንድ አይን ቀድሞውኑ በእነሱ ተነቅሎ ነበር። እዚህ ላይ የታሪኩ የመጨረሻ ደረጃ ደርሷል ማለት ነው። እና ካታለሉ እህቶች መካከል ሰኞ አንደኛዋ እህትም እንደሆነች እንረዳለን። ምክንያቱም እሷ ከዶክተር ጋር ስምምነት ነበራት። የሁሉንም እህቶች ሚስጥር ተነግራለች። ምክንያቱም እሷ ብቻ በማህበረሰቡ ውስጥ መኖር ስለፈለገች እና ራሷን ችላ ህይወትን መምራት ስለፈለገች ከዚህ በኋላ ማክሰኞ የዛይ ሴት ሐኪምን ተመስላ ትቀላቀላለች። ሰኞን እዛ ደብቋት ማለት ነው። እሷም በራሷ ስለምትጨነቅ ቁጣዋን ወደ ሰኞ ታሳያታለች እና ሁሉንም ወንድሞቿንም ታስነሳለች። ለዚህም ነበር ሁሉም አንድ በአንድም እየጠቁ የነበረው። ሰኞና ማክሰኞ መካከል ከባድ የሆነ ውጊያ እና የተኩሱ ድምጽም አሁን ላይ በሰኞ ይከሰታል። ሰኞ ትጎዳለች። በተቃራኒው አድሪያንና ሐሙስ የሲኤቢ ምስጢር የተቀደውን ቪዲዮ በማሳየትም ይለቁታል እና የሴት ዶክተር እና የሲኤቢ ሙሉ መረጃ ይወጣል። ከዚያም በቁጣ ሐሙስን ሴትዮዋ ማነቅ ትጀምራለች። ከዚያም ሰኞ ተጎድታ እዛ ትደርሳለች። በእጇ ሰኞ ሽጉጥ ይዛ ነበር። ስለዚህ ወኪሏ ሴት ዶክተሯን ልትገድል ትችላለች ብሎ ስለጠረጠረ ከዛም ሰኞ ላይ ይተኩስባታል። አድሪያንም ሰኞ ስትሞትበት ስላየ ያንን ወኪል ወዲያው ተኩሶ ይገድሏል። በዚህም ምክንያትም ከፍተኛ የሆነ ግርግር ተፈጥሯል። እዚህ ላይ ሰኞና አድሪያን በትክክል እንደተጋቡ ይናገራልም። ሰኞ እኔ ከሞትኩኝም ልጄን አደራ፣ እንዲሁም ልጄን ወደዚህ ዓለም በስትክክል ለማምጣት ስለፈለግኩ ነው ከዛ ሴት ሐኪም ጋር ስምምነት የፈጠርኩት ትላለች። በኋላ ላይ የአንድ ልጅ ፖሊሲ ቀርቷል ማለት ነው። ፍርድ ቤቱም ለዛች ሴት ዶክተር ሞትን ይፈርድባታል። ምክንያቱም ብዙ ልጆችን ለሞት ዳርጋለች። ከዚያም መንትዮች በሰው ሰራሽ ማህፀን ውስጥም ታይተዋል። እነኚህ መንትዮቹ ናቸው የሰኞ በማክሰኞና ሐሙስ እንዲሁም በአባታቸው አድሪያን እየተጠበቁ ይገኛሉ። ማክሰኞ እንዲሁ በአይነ ሶኬት ውስጥ አዲስ ሰው ሰራሽ አይን ተገጥሞላት ነበር። ፊልሙ ያበቃል።